ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ከፍተኛ የምግብ ይዘት ያላቸውን አመጋገባችን ላይ ብናካትታቸው በሽታ የመከላከል አቅማችንን ሊያዳብሩ የሚችሉ እንዲሁም ቆዳችን ጤናማና ያማረ እንዲሆን ቶሎ እንዳያረጅ የሚያደርጉ በከፍተኛ ኢነርጂ ተሞልተን ስራችንን እንድንሰራ የሚያደርጉንን ከፍተኛ የምግብ ይዘት ያላቸውን የምግብ አይነቶች ነው የምንነግራችሁ። ከዚህ ቪዲዮ የሚጠቅም ነገር ነው የምታገኙት። እስከመጨረሻው ተከታተሉ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። የመጀመሪያው የምግብ አይነት ብሉቤሪ ነው። ብሉቤሪ የፍራፍሬ አይነት ሲሆን በውስጡ በከፍተኛ ሁኔታ በአንቲኦክሲደንት የበለጸገ ስለሆነ ለተለያዩ የካንሰር አይነቶች ተጋላጭ እንዳንሆን ያደርገናል። ኢንፍላሜሽንን ይቀንስልናል። ስለዚህ አመጋገባችን ላይ ብሉቤሪ ብናካትት ተጠቃሚዎች ነው የምንሆነው። ሌላው ከአረንጓዴ ቅጠላቅጠሎች ውስጥ ቆስጣ ወይም ስፒናች የምንለውን አረንጓዴ ቅጠላቅጠል በውስጡ በከፍተኛ ሁኔታ በቫይታሚንና በሚኒራል የበለጸገ ስለሆነ እንዲሁ አመጋገባችን ላይ ብናካትተው ከላይ የዘረዘርናቸውን ጥቅሞች ማግኘት እንችላለን። ሶስተኛው ሳልመን ነው። ሳልመን የአሳ ዝርያ ሲሆን በውስጡ በከፍተኛ ሁኔታ በኦሜጋ 3 የበለጸገ ነው። እንዲሁም ሄልዚ ፋትና ፕሮቲን ስላለው የአእምሯችንን ጤንነት በከፍተኛ ሁኔታ ይጠብቅልናል። እንዲሁም ጤናማ እንድንሆን ያደርገናል። ሌላው አቮካዶ ነው። አቮካዶ በከፍተኛ ሁኔታ ሰውነታችን በሚፈልገው ጤናማ ፋት የበለጸገ ስለሆነ አመጋገባችን ላይ ብናካትተው በብዙ መልኩ ተጠቃሚዎች ነው የምንሆነው። ሌላው ሰሊጥ ነው። ሰሊጥ በውስጡ ካልሽየም አለው፣ ፕሮቲን አለው። እንዲሁም ጤናማ በምንለው የፋት አይነት የበለጸገ ነው። ሌሎች ሰውነታችን የሚፈልጋቸውን ቫይታሚንስ ይዟልና አመጋገባችን ላይ እንዲሁ ብናካትተው ሰሊጥን ብዙ የጤና ጥቅሞችን ነው የምናገኘው። ሌላው ተልባ ነው። ተልባ እንዲሁ በኦሜጋ 3 ፋቲ አሲድ የበለጸገ ነው። ይሄ ደግሞ የልባችንን ጤንነት ለመጠበቅ የአእምሯችንን ጤንነት ለመጠበቅ በጣም ነው የሚጠቅመን። እንዲሁ በፕሮቲን የበለጸገ ነው። የተለያዩ በውስጡ ጠቃሚ የሆኑ ቫይታሚንስ እና ሚነራልስን ይዟል። ቫይታሚን ኢ አለው። ለቆዳችን በጣም ጥሩ ነው እና አመጋገባችን ላይ ብናካትተው በጣም ተጠቃሚዎች ነው የምንሆነው። እንዲሁ እርድ ነው። እርድ በከፍተኛ ሁኔታ አንቲ ኢንፍላማቶሪ እንደሆነ ወይም ደግሞ ብግነትን እንደሚከላከል በሳይንስ የተረጋገጠ ነው። እንዲሁም ካንሰርን የመከላከል አቅም አለው። አንታይ ካንሰር ፕሮፐርቲ እንዳለው ነው ሳይንስ የሚያረጋግጠውና አመጋገባችን ላይ እንዲሁ በተለያየ መልኩ በሻይ መልክ አፍልተን ብንጠጣው፣ ምግባችንን ሰርተን ስናወጣ ከላይ ብናረገው ይዘቱን እንዳያጣብን ተጠንቅቀን በተለያየ መልኩ ብንጠቀመው ጤናችንን በጣም ነው የሚጠብቅልን። እንዲሁ እርጎ በጣም ጤናማ ነው። ለሆድ ዕቃችንን ጤንነት ለመጠበቅ በጣም ይረዳን። ሆድ ዕቃችን አካባቢ ፕሮባዮቲክ የምንላቸው ጠቃሚ ባክቴሪያዎች አሉና የሆድ ዕቃችንን ጤንነት ለመጠበቅ ይረዱናል። በተለያየ መልኩ እነዚህ ጠቃሚ ባክቴሪያዎች ቁጥራቸው ሊቀንስብን ይችላል። ቁጥራቸው ከቀነሰ እንዲሁ ጤናችን የተጓደለ ነው የሚሆነው ወይም ጤናችን ላይ እክል ይገጥመናልና እነዛ ጠቃሚ ባክቴሪያዎች እንዲበዙ ያደርግልናል እርጎ። ስለዚህ አመጋገባችን ላይ እርጎን ብናካትተው ተጠቃሚዎች ነው የምንሆነው ማለት ነው። ሌላው ነጭ ሽንኩርት ነው። ነጭ ሽንኩርት በሽታ የመከላከል አቅማችንን በከፍተኛ ሁኔታ ነው የሚጨምርልን። ሰውነታችን የሚፈልጋቸውን ጠቃሚ ማዕድናትን፣ ቫይታሚንስ በውስጡ ይዟልና እንዲሁ ነጭ ሽንኩርትን በተለያየ መልኩ አመጋገባችን ላይ የማካተት ልምድ ማዳበር ይኖርብናል። ሌላኛው በጣም ጠቃሚ አመጋገባችን ላይ ልናካትተው የሚገባው ጠቃሚ የምግብ አይነት አረንጓዴ ሻይ ወይም ግሪን ቲ ነው። አረንጓዴ ሻይ በውስጡ ለሰውነታችን የሚያስፈልጉ ጠቃሚ የሆኑ ነገሮችን የያዘ ነውና አንዳንድ የሻይ ብርጭቆ የግሪን ቲ ሻይ የመጠጣት ልምድ ብናዳብር ጤናችን ላይ የሚገርም ለውጥ ነው የምናየው። ለምሳሌ የምግብ የመፈጨት ስርዓታችን ጥሩ እንዲሆን ያደርግልናል። እንዲሁ ለካንሰር እና ለኢንፍላሜሽን የመጋለጥ እድላችንን ይቀንስልናል። ቶሎ እንዳናረጅም ያደርገናልና ግሪን ቲን የመጠቀም ልምድ ብናዳብር ጥሩ ነው። ነገር ግን አረንጓዴ ሻይ ወይ ግሪን ቲን ስንጠጣ ምግብ ከበላን በኋላ ከ1 ሰዓት ወይ ከ2 ሰዓት በኋላ ብንጠጣው ተመራጭ ነው የሚሆነው። ምክንያቱም በአይረን የበለጸጉ ምግቦችን ተመግበን ወዲያውኑ ግሪን ቲ ብንጠጣ አይረን ሰውነታችን አብዞርብ እንዳያደርግ ስለሚያደርግብን በተለይ በአይረን የበለጸጉ ምግቦችን ከተመገብን ከ1 ሰዓት ወይም ከ2 ሰዓት በኋላ ግሪን ቲን ብንጠጣ ተጠቃሚዎች ነው የምንሆነው ማለት ነው። ከላይ የዘረዘርናቸውን ከፍተኛ የምግብ ይዘት ያላቸው ምግቦችን አመጋገባችን ላይ ብናካትት ጤናችን ላይ የሚገርም ለውጥ ነው የምናመጣው። ምግባችን ጤናችን ነው፣ ምግባችን መድኃኒታችን ነውና አመጋገባችን ላይ ከፍተኛ የምግብ ይዘት ያላቸው ምግቦች የማካተት ልምድ ቢኖረን ይጠቅማችኋል ብለን ስላሰብን ነው ይሄን ቪዲዮ ያዘጋጀነው። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ከዚህ ቻናል
በሳይንስ የተረጋገጡ ለጤና ጠቃሚ የሆኑ መረጃዎችን በባለሙያ ነው እና የምታገኙ። ቻናላችንን ተከታተሉ። ቻው፣ ሰላም ሁኑ።